አንተ ያማል እንዴ? በጣም ይቅርታ። እንዴት አባቱ ነው የሚያምረው! ሁሌም በሆነ በሚመስል አይነት ወንድ ቁመቱ ረዘም ያለ መልካም ባጠቃላይ ለምንድን ነው የማላውቀው ስሜት የተሰማኝ? እሱን ካየው ቅጽበት ጀምሮ ሙሉ ሀሳቤ እሱ ነው። ያን ቀን ልቤ እንደወሰደው እስካሁን አልመለሰልኝም። ቀናቶች በዚህ መልኩ ሩጫቸውን ቀጠሉ። እኔም ስለሱ ማሰብ ማቆም አልቻልኩም። እንደተለመደው ስለሱ እያሰብኩ ነው። ኧረ ካሌብ አስተማሪ መጣ። አንተም ብሎ ወንድምሽ ጅል ካሌብ፣ አንተን ለማግኘት ትህትን በቅድሜ መታወቃል። መቀመጥ እችላለሁ? ትችያለሽ። ለትምህርት ቤቱ አዲስ ነኝ። ጓደኛ ከሌለሽ ጓደኛሽ መሆን እችላለሁ? በደስታ ሜሮን። ሀገሬ ካሌብዬ ባስኬትቦል መጫወት እንደሚወድ ከሚል ሰምቻለሁ። ለዛም እሱን ለማየት ከሜሪ ተደብቄ ሁላ እሄዳለሁ። ሳየው በጣም ደስ ይለኛል። ካላየሁት ግን እናቷ እንዳጣች ብቻ ያደርገኛል። ግን አንድ ነገር አውቃለሁ፣ ከካሌብ ጋር የሃይማኖት ልዩነት አለ። ቤተሰቦቼ ደግሞ በሃይማኖት ድርድር አያውቁም። ያም ማለት ካሌብን ማፍቀር እንጂ እኔ ማድረግ አልተፈቀደልኝም። በተከታታይ 3 ቀን ካሌብዬ ትምህርት ቤት ቀረ። ቀረጻ ግን ያስጠላቸዋል። 3 ቀን አመት ሆነ። ያለው ምርጫ መጽሐፍ በሚል ሰበብ ሜሪ ቤታቸው እንድትወስደኝ ማለት ነው። ነይ ግቢ።